ሃይ ተርኪ ተመልሰናል እንዴት ነው እዚህ ደረስነው ይሄ ቱርክ እኮ አይደለም ፓውዝ Hello beautiful people ተመልሰን ወደ ሀገራችን መተናል 10 ቀን ነው ቆየው ባሁኑ ስለዚህ hopefully ብዙ ቪዲዮ ካንደ የበለጠ ቪዲዮ ሰራለው ተስፋ አደርጋለሁ ሁለት ሜቢ 3 ታሪፍ ነገር ካገኘ እና አንዳንዱን vlog እናደርጋለን አንዳንዱ ደግሞ ጀልሶች እንዳለ ጀሞ ስለተሰበሰበው አሁን travel video ከተማ ምናሳይበት ይሆናል ማለት ነው በባለፈው ኮሜንት ላይ በነገራችሁ ብዙዎቻችሁ እየከሰሳችኋቸው ነበር ደና ቦታ አልወሰዷቸው ምናምን እየተባለ አሁን ያሻሽላሉ 10 ቀን ስላለን በደንብ እንዝናናለን በሚል ማለት ነው አይፈራም ጋሚ አይፈራም Hello እንደምን ሰነበታችሁ ዛሬ ከቱርኪሽ ጓደኛችን ጋር ተመልሰን መተናል Hi How do you pronounce your name My name Your name Yeah Mohammed Oh okay ኢንስታግራም ላይ ሌላ ስም ነበር ያለውና በኬደብሊው ምናምን ብሎ ስለሚጀምር ምን ማለት እንደሆነ አላውቅም ነበር በትራንስሌት አፕ ነው እየተግባባን ያለው እስካሁን እዚህ ድረስ የመጣ ነው እና በእናታችሁ እስከዛሬ አስቸግሪያችሁ አቃለሁ እኔ ሰብስክራይብ አድርጉልኝ ብያቃለሁ ዩቲዩብ ቻናሌ ላይ ሰብስክራይብ የድሮ ቪዲዮዎች ላይ እላለሁ አሁን ግን እየተወኩኝ እና ገብታችሁ ሰብስክራይብ አድርጉለት ገብታችሁ ሰብስክራይብ እንኳን ማድረግ ቢደብራችሁ ባትፈልጉ ዛሬ ምን ሰራው አለ ከባለፈው ጊዜ የሚሰራነው ቪዲዮ አለ እሱን ገብታችሁ ላይክ አድርጉለትና ሰፖርት አድርጉት ዛሬ የቱርኪ ሂስቶሪካል ፕሌስ ሆኗል ማለት እንደ ሙዚየም ነገር ሆኗል አሁን ድሮ ቤተክርስቲያን ነበር ከዛ በኋላ መስጊድ ሆነ ከዛ በኋላ አሁን ደግሞ ቱሪስቶች መጥተው የሚዝናኑበት ቦታ ሆነ ማለት ነው ሞር ዲቴል አላውቅም እቺን ብቻ ነው ነገሩኝ እሱን ደግሞ እንዳልጠይቀው እንደነገርኳችሁ ትራንስሌሽን እንቸገራለን ስለዚህ ሞር አነብበትና በቮይስ ኦቨር አስገባዋለሁ ይህ ግዙፍና ትላልቅ ቅርጽ ያለው ሃያ ሶፊያ በቢዛንታይን ኢምፔሪየር ኮንስታንቲየስ II ለመጀመሪያ ጊዜ ቢገነባ በእንጨት በመሰራቱና በጊዜው በተፈጠሩ ችግሮች ምክንያት በእሳት ሊወድም ችሏል ለሁለተኛ ጊዜ በቲያዶሲስ ንጉሠ ነገሥት በ413 ዓመተ ምህረት በእምነበረድ ደግሞ ቢሰራም በኒካ ተቃውሞ በ532 ዓመተ ምህረት ድጋሜ ፈርሷል ሆኖም ግን አንዳንድ ከህንጻው የተረፉ ስብርባሪዎች አሁንም ይገኛሉ በ513 ንጉስ ጀስቲን ዘፈርስት በጊዜው ከሚገኙ ቤተክርስቲያኖች ሁሉ ትልቅ ቤተክርስቲያን መስራት ስለፈለገ አሁን የሚገኘውን ሃያ ሶፊያን አሰራ ሃያ ሶፊያም ተሰርቶ እንዳለቀ ንጉሱ ሰለሞን በልጭሃለው እንዳላፈ ታሪኮች ይናገራሉ ይሄም ያለበት ምክንያት የመጀመሪያው ቤተክርስቲያን ንጉስ ሰለሞን ስለሰራው ነበር ለሚቀጥሉት አመታት ሃያ ሶፊያ የዓለማችን ትልቁ ቤተክርስቲያን ሆኖ ሲያገለግል ነበር በ1453 ዓመተ ምህረት ኦቶማን ሱልጣን ዘሰከንድ ኢስታንቡልን ሲቆጣጠር ሃያ ሶፊያ የሚለውን ቃል ሳይለውጥ ነገር ግን በውስጥ የሚገኙትን ሃይማኖታዊ ስዕሎችን በፕላስተር በመለጣጠፍና እስላማዊ ገጽታዎችን እንደ ሚናሮት ሚሃረብ እና ግድግዳውን በመቦርቦር ጸሎት ወደ መካ እንዲዞር በማድረግ ከቤተክርስቲያን ወደ መስጊድ ለውጦታል እስከ 1616 ዓመተ ምህረት ዘቡል ሞስክ ማለትም የሱልጣን አህመድ መስጊድ በመባል የሚጠራው ተገንብቶ እስከሚያልቅ ድረስ በኢስታንቡል ዋናና ትልቁ መስጊድ ሆኖም አገልግሏል ሃያ ሶፊያ እስከ 1931 መስጊድ ሆኖ ቢያገለግልም በጊዜው የነበረው የቱርክ የመጀመሪያ ፕሬዝዳንት ሙስጠፋ ከማል አታቱርክ ከቱርኪሽ ፓርላማ ምክር ቤት ጋር በመተባበር በ1935 ወደ ሙዚየምነት እንዲቀየር አድርጓል በቅርብ አመታት የኦቶማን ሱልጣን መሐመድ ዘሰከንድ እና የእስልምና ታሪክን ለመዘከር በሚል የተነሳ ሐሳብ ጁላይ 2 2020 ላይ በድጋሚ ወደ መስጊድነት እንዲለወጥ ተደርጓል ይህ እንዲሁ እንዳለ በውስጡ ያሉት የኦርቶዶክስ ሃይማኖታዊ ስዕሎች እንዳይነሱ እናም ይህ ታሪካዊ ስፍራ ለጎብኚዎች ክፍት ሆኖ እንዲቀጥል ተወስኗል ይኸውላችሁ እኔ እንደ ርኩስ ብዙ ትራቨል እንዳደረገ ሰው አልመክራችሁም እንደዚህ ያሉ ግን ቱርክ ከመጣችሁ ይህንን ቦታ በጣም ነው ደስ የሚለው አንደኛ ሂስቶሪካል ፕሌስ ነው ሁለተኛ ደግሞ የሃይማኖት ቦታ ስለሆነ ነው በጣም የሆነ ስሜቱ አለ በጣም ደስ የሚል ስሜት አለው ማለት ነው ሶ እዚህ ጋር ለምን እንደመጣሁ ታውቃላችሁ የሆነ ነገር ሰው ግር ብሎ እያየ ነበር ማለት ነው እና ምንድነው ምናምን ቢያዩ አሁን
የሃይማኖት ነገር ስለሆነ ዲስሪስፔክት ማድረግ ምናምን ሊሆንብኝ ይችላል ምን እንደሆነ ስለማላውቅ ግን ዝም ብሎ ሴራሚክ ነገር ነው ዞሮ ያየ ነበር እኔ በጣም ያበሻነቴ ወጥቶብኝ ማለት ምንድነው ከቦ የሚያዩት ነው እየሮጥኩ ስመጣ ይሄን ሴራሚክ ነው ያየ ኦ ሃይ ሰላም እኔ መስላላው ቢሽ ነበር እንዴት ነህ ሰላም ዩቲዩብ ላይ ታገኛለህ የሆነ ሰይ ሃይ ያው ቪዲዮ እየሰራ ስም ማን ነው ባርኮት እኔ የኔ ስም ማን زفن لك الزفن فوتو النص ከሃያ ሶፊያ ትንሽ ጠጋ እንዳልንም ሌላኛው በትልቀቱ የሚታወቀው ሱልጣን አህመድ መስጊድን እናገኛለን ግን በጣም በሚያሳዝን ሁኔታ እየታደሰ ነው እና እያየን ያለ ነው ላሳያችሁ እዚህ ጋር ያለው ሰውዬ ደግሞ እየሰጠ ያለው መጽሐፍ ነው በነፃ ቁርአንም ሆነ ስለ እስልምና የተጻፉ መጽሐፎችን በፈለጋችሁ የሀገር ቋንቋ ጀርመን ከሆናችሁ ጀርመንኛ አለ አረቢክ ምናምን ሁሉም ነገር አለ የፈለጋችሁትን መጣችሁ ወሰድ ትችላላችሁ ታስቡት ትክክለኛ ነገር ይመስለኛል የሆነ ያህል ወጪ ሊኖር ይችላል ግን ስቲል የሁሉም ሃይማኖት እንደዚህ መጽሐፎች ምናምን ነገር ወደ እግዚአብሔር ወደ ፈጣሪያችን ቀረብ የሚያደርገን ነገር እስከሆነ ድረስ የፈጣሪ ቃል እስከሆነ ድረስ በነፃ ብናገኘው በጣም አሪፍ ነገር ምግብ ልንበላ ነው Kaç milyon takipçi? Come say hi. Hello. Hi. Kaç milyon takipçi? What does that mean? I don't know what that means. Ne diyor? Kaç takipçi YouTube? My YouTube? Evet. My YouTube, yeah. Kaç milyon takipçi? Oo, izliyor. Oo, money. Okay. Sen çok para kazanıyor. Çok money kazanıyor. No money. Ne money? iPhone 12 Pro Max. Bak. Şeydi Kore. And you have money? YouTuber'oች ብር አላቸው አለ ማን እንደሆነ አላውቅም የለንም ዘቪው 5 milyon. Ya sen paranın babasısın. Bana şunu alacaksın yoksa kavga edin. Seni çekeyim bak bana. Let's take a picture together. Okay. What's your Instagram? Okay. Instagram'a yükle. This is you? Yeah. Yeah. Okay. 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 How many followers? Oh ne? Let me show you mine. Sen. Okay. Ama bak sen bunu bana alman lazım. Bunu alması lazım. Öyle diyor. Ben bir şey. Sen var ya değilsin bu arada. ለምሳችን ክፈልልኝ ያልኩት እኮ ይዝናናብኝ Hello ዛሬ ደግሞ ቢሽዳር በእንዴት ነው ለምዝናና በነገራችን ያኛው ሰው እንዴት እንዳርገ እንደማልስገባላችሁ አላውቅም ብቻ ባለፈው ላይ ጮረብረ ነበር ሰው ትዝላችሁ አይደለም ጀለስ ሊያጭበረብር እየፈለገ ነው ያው ተይዟል Hi Do you remember me? No English kurmancı Arap kurmancı çoğun başı ትሬን ካርድ የሚባላል እዚህ ጋር የምትገዙት ማለት እኔ ባለፈው ገዝቻለሁ ይሄንን ትሬን ካርድ ከገዛችሁ ሁሉም ቦታ መንቀሳቀስ ትችላላችሁ ማለት እና ደግሞ በጣም ደስ የሚለው አንድ ለምሳሌ 10 ብር አንድ 10 ብር ያበር ትገዙና ከዛ በኋላ ኤቭሪ ራይድ 3 ብር ትሬን ካርዱ ልክ እንደገዛችሁት አክቲቬት መደረግ አለበት እና አክቲቬሽን ነው እነሱ የሚሰሩት ማለት ትሬን ቲኬታችሁን እዚህ ጋር ታደርጉትና ከዛ ብሩ እዚህ ጋር ይገባል ማለት ነው እንደ ኤቲኤም ነው ግን ይሄኛው ብር ይወስዳል ማለት ከተማው ምንድነው ምን ሄደው ፍሎሪያ እነሱ እንዳሉት ፍሎሪያ የሚባል ከተማ ነው ሄደን ምንዝናናው ያ ሌትስ ጎ እና በነገራችን ላይ እዚህ ድረስ ከደረስን በኋላ ቢቹ ተዘጋ ተባለ ማለት ሌላ መንገድ አለ ተብሎ 22 ደቂቃ ነው አሉ በእግር ማፕ ላይ ያየነው ነበርና ሄድ ነው አላችሁ እዚህ ጋር ቱርካዮች መተው ሊተባበሩን እየሞከሩ ነው እዚህ ቢች ላይ ቁጭ ብለን
ምንጣፍ ሰጡን እኛ ሀገር ያለው ምንጣፍ ቢሆን ተባብረው ነው እና ምግብ ምናምን እየተባበሩ እዛ ጋር ግን ያለው ሰውዬ የምሬ ነው የምላችሁ ወይ ሞቷል ወይ የሆነ ነገር ከመርከብ ውስጥ ገለው ወንዙ ገፍቶ እዚህ ጋር ጣለው ሞቶ አየሩ ቀዝቃዛ ነው አንቢያቸው ነበር ዛሬ እንደድንገት ነው ፀሐይ ስለሆነ በዛ ነው የሚወጣው ውሃው በጣም ነው የሚቀዘቅዘው ማለት ነው አሁን ፊልም ላይ የሆነ በቃ ያበደ አገባብ አይቻለሁ ያበደ አገባብ ኧረ ነጭ ልብስ ወይ ተከተለኝ ካሜራ ገባ አታረው ይስጫማ أنا جرّان أنا عميني تو بس كمان كواس أنا جالس صلاة شو ይሄ በነገራችን ላይ ሳልት ቤ የሚባለው ሰውዬ ያለበት እንታ የሱ ሬስቶራንት ነው ልንገባ ነበር እሱ ካለ ብለን ግን የለም ዱባይ ነው ያለው እና ውድ እንደዚህ ልና ማለት ነው ከዛ ዋጋው እንደዚህ ያለ ነው ሁለት ኩክ የሚያደርጉ ሼፎች አሉ በተርኪሽ ከተርኪሽ ወጥ በጣም ፌመስ የሆነ አንደኛው ሳልት ቤ ሲሆን አንደኛው ደግሞ ስሙን አላውቀውም ግን የሆነ ቪዲዮን ካያችሁት ካሜራ ያያየ ምናምን ኩክ የሚያደርገው ሰውዬ ያ ኤኒዌይስ እዚህ ወክ ልናደርግ ነው ናይት ቪው ማየት ከፈለጋችሁ ሮድ ዛሞንታጅ እንዴ ዝም ብለህ ትቀበላለህ እናንተ ተኛትነው አስተረ አረ ቻታ አረ ደውል
Tamam. Allah varın bir ayı. Allez, là. Ça va. Attends, le bon bon. Yok yok. Hey. Stazione tutto solo. Ma sarà non c'è, durante lì. Veramente. Wow. أنا أدير أنا أدير لكن يلا. يا ولد فجر.